ኤሊስ ትላንትና ከትላንት ወዲያ እየተመሰገነ ነበር። እኔም አመስግኘዋለሁ። ታኩር ይባላል። በእምነቱ ሙስሊም ነው። በራሱ አግማስ ከሚባል ማህበር የበጎ አድራጎት ድርጅት ጋር የበጎ ስራ እየሰራ ነበር። ላይቭ ላይ ፕሮግራም እያስተባበረ ነበር። ከሀገር ውጭ ሆኖ መንግስት በሌላ በፖለቲካ ጉዳይ ላይ ምናምን ሐሳብ ያላቸውን ሰዎች ከሀገር ሸሽተው የነበሩ ሰዎች በበጎ አድራጎቱ ለተጎዱ ኢትዮጵያውያን ደብረ ብርሃን ለሚገኙ 15 ሚሊዮን ብር ረዱ። ትላንትና አጀንዳው ተቀየረ። ትላንትና ፕሮግራም ሰርቼላችሁ ወጥቼ ከሄድኩ በኋላ ለእናንተ ተደርጎ ተቀናብሮ እስከቀረበ በኋላ አጀንዳው ተቀየረ። የቀየረው የግለሰብ ኡስታዝ አቡበከር ይባላል። ትውልድ ወሎ ነው። ሙስሊም ነው። ለረጅም ጊዜ በእስልምና ጉዳዮች ላይ በተለይ መንፈሳዊ ሃይማኖታዊ የሆኑ ጉዳዮች ላይ በኢህአዴግ ጊዜ ለረጅም ጊዜ የታሰረ ነው። ተንገላቷል። መከራውን አይቷል። ምን አልቷል። ከዛ በኋላ ደግሞ በዚህ ጊዜ ደግሞ መድረክ ያገኙ በጣም ብዙዎች ጋር የሚነጋገሩ የእስልምና ምክር ቤት ፕሬዝዳንት አማካሪም ጭምር ልዩ አማካሪ ሙስሊም ነው። ያው እንግዲህ ከዚህ በላይ አልነግራችሁም። ስለሱ ታውቃላችሁ። መግለጫው ምን ይላል መሰላችሁ? ጋዜጣዊ መግለጫ ኡስታዝ አቡበከር ያጋራው ነው። እኔ መጀመሪያ እሱን ሲሉኝ አልተቀበልኩም ነበር። በኋላ ገጹ ገብቻ ያገኘሁት ጋዜጣዊ መግለጫውን አጋራው እሱ። አግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን ይላል። አግማስ ኢትዮጵያ በበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅት በወጣው ፈቃድ መሰረት ምናምን ብሎ መግቢያው የሚለው ብዙ ነው። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ የድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካና ከዘር ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት ፖለቲካዊ የሚሆን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍ የማንቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታችን ጋር ምንም አይነት ግንኙነት ለሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንም በይፋ ማጠናቀቃችንና መዝጋታችንን እንገልጻለን። ስለዚህ ከወርቁ አይተነው ገንዘብ አንቀበልም ነው ቃሉ። እኔ ግን አንድ ነገር ላስምርበት። ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳና ገለልተኛ ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳ በጣም ጥሩ። አሁን ልንመጣ እዚህ ጋር የራት ፕሮግራም ይመስለኛል። ማማን ናቸው? ጀዋር መሐመድ፣ በቀለ ገርባ፣ ኡስታዝ አቡበከር፣ አህመድ ዲንጀበል። ከራት የጸዳ ከፖለቲካ የጸዳ ራት ነው ይሄኛው ራት። ትንሽ ቆየት ይላል አይደል? መርጦ ማልቀስ ማለት ይሄ ስለሆነ ነው። ይሄ ራት ከሃይማኖት የጸዳ ነው፣ ከዘር የጸዳ ነው፣ ከፖለቲካ የጸዳ ነው። በጣም አጠገባ ያሉት ሰዎች ዘረኞች የሚባሉና በዘር ላይ ፖለቲካ የሚያቀነቅኑ ግለሰቦች ናቸው። ከነሱ ጋር የራት ግብዣ ነው። ሃይማኖተኞች ናቸው። በሃይማኖት በጣም ጽንፈኛና ጭፍን ሃይማኖት የሚባሉ ናቸው። ከሃይማኖት የጸዳ ነው። ራሱም ሃይማኖተኛ እኮ ነው። የሃይማኖት ተቋማት ወይ ደግሞ የእስልምና ምክር ቤት ፕሬዝዳንት አማካሪ ነው። ኡስታዝ ሙስሊም ነው። የወሎ ሙስሊም ነው። ጎበዝ ሙስሊም ነው። በእምነቱ የራሱ አቋም አለው። መብቱ ነው። ነገር ግን ፖለቲካ የጸዳ ነው ሲል እኛውን ፖለቲካ እንደሆነ ላሳይ ፈልጌ ከዘር የጸዳ ነው ሲል እዚህ ውስጥ ማየት ትችላላችሁ። ይሄ እራት ፕሮግራም ዘርም ሃይማኖትም ፖለቲካም ያቀላቀለ ነው። ለኔ ይሄን እየበላችሁ ለተራበች እናት ለተራበ ህፃን የተሰጠ ገንዘብን አላቀብልም ማለት ሌላ ቋንቋ ነው። ነገር ግን አንድ ህግ አለ በኢትዮጵያ። ይሄንን የሚያስኬዳቸው አንድ ንግል እንገራችሁ። የሲቪክ ማህበረሰብ ተቋም እኔ አንድ ድርጅት አለኝ፣ የበጎ አድራጎት ድርጅት። የሲቪክ ማህበረሰብ ተቋም ፖለቲካዊ እንቅስቃሴ ሊያመጡ የሚችሉ ከመንግስት ጋር ተጻራሪ የሆኑና ለሀገር ስጋት ናቸው ብሎ የሚያምናቸውን ነገሮች በሲቪክ ማህበረሰብ ተቋም ከበጎ አድራጎት እንቅስቃሴዎች ጋር እንዳይገናኙ ታግዷል፣ ታዟል፣ ቆይቷል። እና ኡስታዝ አቡበከር ግን እዛ ውስጥ ነው ያለው። ግን አግማስ ነው። ዘር ምናምን ፖለቲካ አለበት፣ ግን አግማስ ነው። እሺ አግማስን የሚመራው ግለሰብ ነው። ይሄ ልጅ ላሳያችሁ። ይሄ ግለሰብ ነው። ይሄ ግለሰብ ማን ነው ላሳያችሁ። አብዱል ሰላም ሽፋው ይባላል። ማህበራዊ ትስስር ገጾቹ ላይ የለጠፋቸውን ነገሮች በሙሉ ከ4 ዓመታት በፊት ጀምሮ በኋላ ላይ ያሉትን አጥፍቷቸዋል። እሱን ላሳያችሁ ማን እንደሆነ። ስለ ወሎ ዝም አልልም፣ ስለ ኢትዮጵያ ዝም አልልም፣ ሀገሬ ቤቴ ሁለመናዬ ናትና ስለ ወሎ ዝም አልልም።
ወሎ ሌላ ዓለም ብትዞር ልታገኝ የማትችለው ብዙ ነገር ያላት ትንሿ ቤቴ ማንነቴ ናት። ስለ ወሎ የምጽፈው ዘረኛ ሆኜ አይደለም። ዘረኝነት የኔን ያህል የሚጠላ ያለ እስከማይመስለኝ ድረስ እጸየፋለሁ። ዘረኞችንም አልወድም። ሰው መርጦ ባልተወለደበት ብሔርና ጽንፈኛ ሆኖ ሌላውን ሲያብጠለጥል፣ ሌላው ደግሞ የኔን ቋንቋ ላልተናገርክ የኔ አይደለህም ብሎ ሲያሳድድ ይላል። ይሄ ምንድነው? ኋላ እንደምታዩት ሎጎን አያችሁት? የወሎ ህብረት። የወሎ ህብረት ምንድነው? የወሎ ህብረት ምንድነው? ወሎ ክልል ይሁን ጥያቄ የሚጠይቅ የወሎ ክልልነት የሚጠይቀው ሌላኛው ማን ነው? የኢትዮጵያ ሙስሊሞች ድምጽ የሚለው ይሄኛው ገጽ ውስጡ ብትገቡ መጀመሪያ ሲከፈት ኑ አማራትነትን እናጽና ምናምን የምትል ውስጧ መጀመሪያ መነሻለች። ፔጁ ከ3 እና ከ4 ጊዜ በላይ ተቀያይሯል። ገጹን ገብታችሁ አባውትጽና ሪፈረንስ ውስጥ ገብታችሁ አንብቡት። በደንብ ታገኙታላችሁ። ስለ ገጹ እኔ ያልነገራችሁ። እየከሰሙ ያሉት የሞዋ ተዋህዶች እቅዳቸው ከሞላ ጎደል አሳክተነዋል፣ ሙስሊሙን ዘርፈዋል፣ ከክልሉ አፈናቅሏል ይላል። የኢትዮጵያ ሙስሊሞች ማን የተፈናቀለው? ደብረ ብርሃን የተፈናቀሉት ከየት ነው? ከወለጋ። ከወለጋ የፈናቀለው ማን ነው? እዚህ ጋር የሚሰጣችሁ መልእክት አያችሁ። ሌላ ልውሰዳችሁ። ወሎ ክልል ይሁን ማለት ጎንደርና ጎጃም ራሳቸውን የቻሉ ክልል ይሁኑ ማለት አይደለም። ፍላጎቱ ካላችሁ ራሳችሁን ቻላችሁ ክልል ሁኑ። አብዱል ሰላም ምንድነው ብያቸዋለሁ? ሙስሊም ምንድነው ብያቸዋለሁ? የወሎ ክልልነት ጥያቄ ጠያቂ ምንድነው ብያቸዋለሁ? የወሎ ህብረት ጉዳይ አስፈጻሚ ዋና መሪ። ጉዳዩ ፖለቲካም ነው፣ ጉዳዩ ሃይማኖትንም፣ ጉዳዩም ዘረኝነት ነው። አያይዙት። እኔ ነካ ነው የማደርግላችሁ፣ አይመለከተኝም። የድርጅቱ ስራ አስኪያጅ መሆኑን ማህበራዊ ትስስር ገጻቸው ላይ ወይ ደግሞ ዌብሳይታቸው ላይ እንዲህ ተገልጿል። አብዱል ሰላም ሽፋው ይባላል። የአግማስ ኢትዮጵያ ማኔጀር ነው፣ ጀነራል ማኔጀር። ቴንኪው። አግማስ ኢትዮጵያ ከሃይማኖትም ከብሔርም ከዘርም ከማንም ጋር አልነካካም አለ። ፓርትነራቸው ማን እንደሆነ ልንገራችሁ። አንደኛው የኢትዮጵያ አየር መንገድ ነው፣ እንጠይቃለን። ዘምዘም ባንክ ነው፣ እንጠይቃለን። ይሄ ማን ነው? የኢትዮጵያ ካናዳውያን ኔትወርክ ማህበራት ድርጅት ነው። ቀጥሎስ ታቋ ሀበሻ የሚል ነው። ይሄ የእስልምና ማህበር ነው። ይሄኛውስ አዲያሲን የሚል ነው። ይሄኛው ማን ነው? የኢትዮጵያ ሙስሊም አሶሲዬሽን ኦፍ ኢትዮጵያን ሙስሊም አሶሲዬሽን ኦፍ ምንድነው? ሳቲል ነው። ሳቲል ከሃይማኖት ጋር አትገናኙ ማለት አግማሶች። የአግማሱ መሪ ሙስሊም ነው። የአግማሱ ቦርድ አባል ሙስሊም ነው። የአግማሱ አባላት ሙስሊሞች ናቸው። የአግማሱ ሰፖርተር ሙስሊም ነው። ግን ከሃይማኖት ጋር አይገናኙ። ላሞኝህ ጨዋታ ማለት ነው። ደብረ ብርሃን ላይ 99% የሚረዱት ሙስሊሞች ብቻ ናቸው ተለይተው። ጉዞ አግማስ ላሳያችሁ። ጉዞ አግማስ በመዲና የሚለውን መካ መዲና ሄደው ነው። ሼህ መሐመድ ፈረጅ፣ ኡስታዝ አብዱል መዲና፣ ኡስታዝ አብዱረህማን፣ ኡስታዝ አብዱልፈትህ፣ ኡስታዝ አለላ፣ ዶክተር ሰማሃር ተክሌ በሙሉ ወንድም አህመድ፣ ወንድም አዱኛ፣ ወንድም አብዱ ሙሉ ሙስሊም ነው እና ሙስሊምን ግን አይመለከትም። ሃይማኖታዊ አይደለም። እንዴ ትቀልዳላችሁ እንዴ? ግን እናንተ ምን ነው የምታሾፉት? ይሄ ገቢ ማሰባሰብ የተጀመረ ነው። አግማስ ኢትዮጵያ ለተፈቃሪ ወገኖቻችን ማሰባሰብ ከታህሳስ እስከ ታህሳስ 12 የጀመረው ነው። እዩዋቸው። እዚህ መካከል አንድ ክርስቲያን ጠርተዋል። ሰራዊት ፍቅሬ። ሰራዊት ፍቅሬን ካየው አይቀር አንድ ነገር ላስታውሳችሁ። ሌላ ኑር ሰቦን ታቋታላችሁ? ወደ እኔ ይሄ ቃል ቀር ላይ ወደ ኋላ ግቡና እዩት። ሌላ ኑር ሰቦ ላይ የተሰበሰበውን ገንዘብ ያስተባበሩት አካላት እነማን እንደሆኑ እስካሁን ድረስ ከጉራጌ አካባቢ ወደ ስልጤና ጉራጌ አካባቢ ፍርድ ተፈርዶባት ሳውዲ አረቢያ 60 ሚሊዮን ብር ካሳ ይከፈልና ነጻ ትለቀቅ ተብሎ በሸራተን በተለያዩ ቦታዎች ገንዘብ ተሰብስቦ ተከፍሏል ተብሎ እስካሁን ድረስ ልጅቷ ግን አልወጣችም፣ የለችም። 3 ዓመት እየሞላት 60 ሚሊዮን ብሩም የለም። ምናልባት አልሰማ ይሆናል፣ አያውቀው ይሆናል። ተጋብዞ ነው የሚመጣው ገንዘብ ለማሰባሰብ። ያኔም ለማሰባሰብ ተጋብዞ የተጠሩ ታዋቂ ሰዎች መካከል ትንስላ ላይ ነው እንዲሁ ቀንጨብ አድርጌ ልንገራችሁ ብዬ የምታዩአቸው ልጆች መካከል ክርስቲያን ማየት ይናፍቃቸዋል። ሌላ ነገር ላሳያችሁ፣ ትስስር ገጻቸውን ላሳያችሁ። ቲክቶክ ገጻቸው እንደዚህ ነው ይመስል። መጨረሻ ላይ ዱብዳ አወርድላችኋል። እንደምታዩት ትስስር ገጹ ላይ ይሄ እንደምታዩት ቪዲዮ እንደማሳያችሁ
ሙስሊም ሴቶቹ ሙስሊሞች በቃ ሙሉ ሙስሊም ነው እና ግን ሃይማኖት አይደለም። አግማስ የሚባል የእርዳታ ድርጅት ሃይማኖት ነው ለኔ። አሁን ይሄ የሚረዷቸውን በፎቶ በቪዲዮ በገጽ ገብታችሁት ደብረ ብርሃን ያሉ ሴቶች የጠመጠሙ ወንዶች ቆብ ያደረጉ በቃ ማለት የሼክ ነገር ያደረጉ ሙስሊሞች ናቸው ተረጆቹ በሙሉ። ያው ገጻቸው ሙሉ ሙስሊም ነው። ካልመሰላችሁ ስለ ሃይማኖት አንገልጽም ካላችሁ ሃይማኖቱን ላሳያችሁ። ተጨማሪ ከዚሁ ገጽ መካከል ያወረድኩት ነው። አንደኛው ማስታወቂያውን ይዩት፣ ተከታተሉት። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አግማስ ኢትዮጵያ የፊታችን ቅዳሜ ሴፕቴምበር 6 በመዲነቱል ሙነወራ ቀስሩ ዳና ላይ ያዘጋጀውን ዝግጅት ለመታደም እኛም በከተማዋ እንገኛለን። በዚሁ ዝግጅት ታዋቂ ዱዓቶች፣ መሻይኾች፣ የማህበረሰብ አንቂዎች ይገኙበታል። በቦታው ሁላችሁም በአካባቢው ያላችሁና መዲና የምትገኙና በሌላ አቅራቢያ አጎራባች ሀገር ላይ ያላችሁ እህት ወንድሞች አግማስ ኢትዮጵያ ለኢትዮጵያውያን ሙስሊሞች ማህበር በተለይ ምስኪኖች ላይ፣ ደሃዎች ላይ፣ አረጋውያን ላይ እና ስደተኞች ላይ እየሰራ ያለውን ስራ ለማስቀጠል የእናንተን ድጋፍ ይፈልጋል። ስለዚህ መታችሁ ስራዎቹን በማየት በማበረታታት አይዟችሁ ከጎናችሁ ነን በማለት ሁላችሁም የድርሻችሁን እንድትወጡ አደራ ለማለት እወዳለሁ። ሰማችሁት አይደል? እና የሃይማኖት በጎ አድራጎት ተቋም አይደለም፣ የሙስሊም ተቋም አይደለም። አግማስ ሃይማኖት አይነካው፣ ፖለቲካ አይነካው፣ እምነት አይነካው፣ ማለት ዘር አይነካው። ከዘረኞች ጋር ራት እየበላ ለድሆች ይሄንን ዳቦ የሚከለክል ተቋም ነው አግማስ ማለት ለኔ። ይሄ ዳቦ የሙስሊም ነው፣ የክርስቲያን ነው፣ የጴንጤ ነው፣ የፕሮቴስታንት ነው፣ የካቶሊክ ነው? ንገሩኝ። የእምነት አልባው ነው የማን ነው ይሄ ዳቦ? ይሄ ዳቦ ማን አቦካው? ይሄን ዳቦ ማን ጋገረው? ዳቦን ቆርሳችሁት እዛ ላሉት አካፍላችሁ ማጉረስ ነው ወይስ ዳቦን አብዱራህማን ለምትባል እንትና ለምትባል እያላችሁ እየጠራችሁ ነው የምትሰጡት? ተግባራችሁን እያየን ነው። ዘር አለበት፣ ሃይማኖት አለበት። ፖለቲካውን እንኳን እያሳየናችሁ ነው። ከአግማስ ፕሬዝዳንት ጀምሮ ጀነራል ማኔጀር ጀምሮ እያሳየናችሁ ነው። የወሎ ህብረት መስራች፣ የወሎ ህብረት አነቃናቂ ምናምን ውስጥ የክልልነት መስራች። ፖለቲካ ማለት እኮ የክልል ጥያቄ ማንነት ጥያቄ ምናምን የሚጠይቁ አካላት ናቸው። ይሄ ጥያቄ ነው አይደል? ይሄ ዳቦ ማንን ጠየቀ? ደብረ ብርሃን ያሉት ተፈናቃዮች ዳቦ እኮ ነው የፈለጉት። ግን ፕሮጀክቱ ከጀመረ 4 ዓመት አልፎታል። 2014 ነው የተመሰረተው ድርጅቱ። ስለዚህ እንጠይቃችኋለን፣ ኦርቶዶክሳውያን ፕሮቴስታንት ኢትዮጵያውያን እንንቃ። ካልነቃችሁ ነው እንንቃምን። በድርጊት ሃይማኖታዊ ነው። በአንደበት በጽሁፍ በወሬ በወረቀት በፖስተር ኢትዮጵያዊ ነው። ሃይማኖት የለውም፣ ብሔር የለውም፣ ፖለቲካ የለውም። በድርጊት ግን በተግባር እያያችሁ ቪዲዮቹን አሳየዋችሁ፣ ማስረጃውን ነገርኳችሁ፣ ተግባሩን አሳየዋችሁ፣ ከነማን እንደተመሰረተ ነገርኳችሁ፣ እነማን እንደሚመሩት ነገርኳችሁ፣ ቦርድ ውስጥ ያሉት እነማን እንደሆነ አሳየዋችሁ። አግማስ ማለት ይሄ ዳቦ ሙስሊም ነው፣ ክርስቲያን ነው፣ ፖለቲከኛ ነው፣ ፖለቲከኛ አይደለም እያለ እየመረጠ የሚሰጥና እየመረጠ የሚቀበል ኮርጦ አይተነው አለመቀበል። በነገራችን ላይ በይፋ ባይነገር እንኳን አለመቀበል መብት ነው፣ ልክ ነው። በነገራችን ላይ ሀገር ሽብርተኛ በላይ የፈረጀችውን ማንኛውም አካል በአደባባይ መገናኘት፣ ግንኙነት ማድረግ፣ መቀበል ምናምን በወንጀል ያስጠይቃል። ትክክል ነው። ይሄ ምንም ሀቅ ነው። ነገር ግን በዚህ ሰዓት ከፖለቲከኝነት፣ ከሽብርተኝነት፣ ከሰብአዊነት ከምናምን መቅደም ያለበት ምኑ ነው? ሰብአዊነት፣ ሰዋዊነት ይቀድማል። ከሁሉ በላይ የሚሞቱ ሰዎችን ማትረፍ ከሁሉ በላይ ይቀድማል። የሚራቡ ሰዎች ላይ መድረስ ከሁሉ በላይ ይቀድማል። ለዚህ ነው ይሄን ዳቦ ይዤ የማናገራችሁ ዛሬ። የኛ ህዝብ የሚፈልገው ዳቦ ነው መጀመሪያ። በዳቦ ውስጥ ፖለቲካ፣ በዳቦ ውስጥ ዘረኝነት፣ በዳቦ ውስጥ ጥላቻ የምትዘሩበትን ሰዎች እረፉ። ሙስሊምም ይሁን ፕሮቴስታንትም ይሁን ካቶሊክም ይሁን እምነት አልባም ይሁን መጀመሪያ ሰው ሆኖ እንዲቆም እናድርገው። በእርዳታ ስም ፖለቲካ አትስሩ።